አንቺ ሀብታም አይደለሽ እንዴ? የራስሽ ካፌ አለሽ፣ ኢፖክሲ ትሰራለሽ፣ በዛ ላይ ማስታወቂያ ትሰራለሽ። መቼስ ብር ያገኘሽ እንደሆነ እናውቃለን። መቼስ አልጋ መግዣ ብር አጥቼ ነው አትይኝም አይደል? እንደዚህ ያላችሁ ንዝንዝ ያደረጋችሁኝ ሰዎች የኔ አልጋ መግዛት ለምን እንዳስጨነቃችሁ ባይገባኝም ግን በፍራሽ የምሰራላችሁ ይሄ የመጨረሻ ቪዲዮ ይመስለኛል። እስኪ ዛሬ እንግዲህ እንደ አንድ የ23 ዓመት የባለ ሀብት ወጣት ሴት ውሎ እንዋል። እናንተ ራሳችሁ ናችሁ ባለ ሀብት ያደረጋችሁ። ኤኒዌይስ እኔ ዛሬ በጣም ነበር የተነሳሁት። እንግዲህ እንዳያችሁ ተነስቼ ታጥቤ ፊቴ ምናምን ደግሞ የማማት ቀን ሮብ ቀን ነበር ቪዲዮ ቀረስኩት። ስግደቴን ሰግጄ ቤቴ ውስጥ የምሰራቸውን ስራዎች ሰራርቼ ቀጥታ ወደ ራሴ ኮፊ ሾፕ ወደ ሎቲ ኮፊ ነበር የሄድኩት። ዛሬ እንግዲህ የ200 ሰው የቴካዌ ቦክስ የአገልግል ኦርደር አለኝ። ያው እሱን ለመስራት ነበር የገባሁት። ከስተመሮቼ ደውለው እየመጣን ነው ብለውኝ ስለነበር በቃ የፈጠነ ነው ገብቼ ፓክ ያደረኩላቸው። እንግዲህ እኔን አምናችሁ ከሀገር ውስጥም ከውጭም ኦርደር እያደረጋችሁ ያላችሁ ከስተመሮቼ እኔ ምን እንደምላችሁ አላቅም። ሁላችሁንም ባላችሁበት ይጠብቃችሁ፣ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እናንተም ደግሞ ለየትኛውም ፕሮግራም አገልግልና ኬተሪንግ ኦርደር ማድረግ ከፈለጋችሁ በ0929199414 ላይ መደወል ትችላላችሁ። እናንተ ሳይመቻችሁ ቀርቶ ደግሞ ለነዲያ እንድናበላላችሁ የምትፈልጉም ከሆነ ስልካችን ክፍት ነው። ከስተመሮቼ እንዳያችሁት ከሸኘኋቸው በኋላ የማልቀርበት ክላስ ነበረኝና አልገባችሁም። ለ8 ሰዓት ክላስ አታምኑኝም፣ 8 ሰዓት ነው ከኮፊ ሾፕ የወጣሁት። ግን ያው ከመቅረት ማርፈድ ይሻላል ብዬ እየተሯሯጥኩኝ ነበር የደረስኩት። እግዚአብሔር ይስጠው አስተማሪው ማስገብቶኛል። እዚህ ጋር በጣም ፈን እያደረግን ነበረ። ከዛ እንግዲህ ክላሳችንን ጨርሰን ወተን ወደ ማዘር ቤት ነበር የሄድነው ምሳ ለመብላት። ምግቡ የሚያናደው ይጣፍጣል፣ ግን ቲማቲም አለው። እኔ ደግሞ ቲማቲም አልወድም። ራሴ ፓክ ያረኩት ምግብ ነበር። እሱን ነበር የበላሁት። በጣም ነው የሚጣፍጠው። እንደዚህ ጭንቅላቴን ያሳዘኝ ነገር ምን ይመስላችኋል? ይሄ ብቻ ጉዴኝ። ከቤት ስወጣ ለካ 2 የተለያየ ጆሮ ጌጥ ነው አድርጌ ወጣሁትና ሳይው በጣም ነበር የሳቅ ነው። ጌታ ሆይ መንገዱ እንዴት እንደተዘጋጋ ልነግራችሁ አልችልም። በቃ ቀን የወጣሁኝ የቤቴ ስገባ በጣም መሽቶ ነው ሬዲ ገባሁትና ብቻ በቃ በጣም ደክሞኝ ነበር። ያን ያህል ብዙ ነገር አልሰራሁኝም፣ ግን ፀሐዩ ቢሆን ምን እንደሆነ አላውቅም ድክም ነበር ያለኝ። ከዛ ገብቼ ትንሽ ረፍት አደረኩኝ። ያው እንግዲህ ዛሬ ሮብ ነው ካልኳችሁ፣ ነገ ደግሞ ጸሎተ ሐሙስ እንደሆነ ታውቃላችሁ። ሰው ገብቼ ሻወር መውሰድ ነበረብኝ። ገብቼ ጸጉሬንም ሽበላይንም ነበር የታጠብኩት። እኔ የምለው ይሄንን የናይት ክሬም እና የዴይ ክሬም የሚያውቀው ሰው አለ? ዶክተር ምረት የምታውቁት ከሆነ እሱ ነው ያዘዘልኝና እውነት ለመናገር ያን ያህል ለውጥ አላየሁበትም። እስቲ አሪፍም ከሆነ አሪፍ ነው ቀጥዩ፣ አይደለምም ካላችሁ ደግሞ አቁሚው ብላችሁ ኮሜንት ሴክሽን ላይ አሳውቁኝ። እንደዚህ አይነት የቭሎግ ቪዲዮዎችን መስራት ካቆምኩኝ በጣም ቆይቻለሁኝና እንግዲህ ዛሬ ከረጅም ጊዜ በኋላ በእንደዚህ አይነት ቪዲዮ ስለተገናኘን በጣም ደስ ብሎኛል። ሰው ይሄንን ይመስል ነበረ። ቴንክ ዩ ጋይስ ፎር ዋቺንግ። ወዳችኋለሁ። ባይ